ሰላም ጤና ይስጥልን። በዓለም አቀፍ ፖለቲካ ውስጥ ትልቅ መነጋገሪያ የሆነውና ባለፈው ሳምንት ጦርነቱን ለማቆም የመጀመሪያ ደረጃ ስምምነት የተፈራረሙት አሜሪካና ኢራን አሁን ደግሞ በቀጥታ ፊት ለፊት ለመደራደር ስዊዘርላንድ ገብተዋል። በ60 ቀናት ውስጥ የመጨረሻ የሰላም ስምምነት ለመፈራረም ያለሙ ቢሆንም ነገሮች ግን አሁንም ውጥረት የበዛባቸው ናቸው። ንግግሩ እየተካሄደ ያለው በስዊዘርላንድ ቡርገንስታክ የተባለ መዝናኛ ስፍራ ነው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እንዳሉት ፕሬዝዳንት ዶናልድ ትራምፕ ተደራዳሪዎቹ አዲስ ምዕራፍ እንዲከፍቱ አዘዘዋቸዋል። ኢራን የክልሉን ሰላም ማወቅ ካቆመችና የኒኩለር ምኞቷን ለአንዴና ለመጨረሻ ጊዜ ከተወች አሜሪካ ከኢራን ጋር ያላትን ግንኙነት ሙሉ በሙሉ ለመቀየር መሆኑን ቫንስ ገልጸዋል። ኢራን በበኩሏ የኒኩለር ፕሮግራሜን ለሰላም ዓላማ ብቻ ነው ማለቷን ቀጥላለች። ነገር ግን ንግግሩ እንደተጀመረ ፕሬዝዳንት ዶናልድ ትራምፕ በሶሻል ሚዲያቸው ላይ ጠንከር ያለ ማስጠንቀቂያ አስተላልፈዋል። ኢራን በሊባኖስ ያሏትን በከፍተኛ ገንዘብ የምታሳድጋቸውን ተላላኪዎች ወዲያውኑ ረብሻ እንዲያቆሙ ማድረግ አለባት ብለዋል። ይህ ካልሆነ ግን ኢራን በድጋሚ ጠንከር አድርገን እንመታታለን ሲሉ አስፈራርተዋል። ለመሆኑ በዚህ የመጀመሪያ የደረጃ ስምምነት ላይ ሁለቱ ሀገራት ምን ላይ ተስማሙ? አንደኛ፣ አሜሪካ በኢራን ወደቦች ላይ የጣለችውን ወታደራዊ እገዳ ታነሳለች። ሁለተኛ፣ ለኢራን መልሶ ግንባታ የሚሆን 300 ቢሊዮን ዶላር እቅድ ተይዟል። ሶስተኛ፣ አሜሪካ በኢራን ላይ የጣለችውን ማንኛውንም አይነት ማዕቀቦች ታቆማለች። በምላሹ ደግሞ ኢራን 20 በመቶ የዓለም ነዳጅና የተፈጥሮ ጋዝ የሚተላለፍበትን የዓለም ኢኮኖሚ ያናጋውን የሆርሙዝ ወሽመጥን በድጋሜ ለመክፈት ተስማምታለች። ነገር ግን ቅዳሜ ዕለት በእስራኤልና በሂዝቦላ መካከል በነበረው ውጊያ ምክንያት ኢራን የባህር መስመሩን በድጋሜ መዝጋቷን አስታውቃ ነበር። ይሁንና ማሪን ትራፊክ የተባለው የባህር ላይ መርከቦች መተላለፊያ ድረገጽ እንደሚያሳየው መርከቦቹ አሁንም በወሽመጡ በኩል እያለፉ ነው። እሁድ ዕለት ብቻ 4 ነዳጅ ጫኝ መርከቦችና ሌሎች መርከቦች ሲንቀሳቀሱ ታይተዋል። እርግጥ ነው አንዳንድ መርከቦች መከታተያቸውን አጥፍተው ሊሆን ስለሚችል ሙሉ በሙሉ መረጃውን ማግኘት ከባድ ሊሆን ይችላል። በዚህ ታሪካዊ ንግግር ላይ የአሜሪካዊ ልዑካን ቡድን ጃሬድ ኩሽነር እና በልዩ መልእክተኛው ስቲቭ ዊትኮፍ የተመራ ሲሆን የኢራን ወገን ደግሞ በፓርላማ አፈ ጉባኤ መሐመድ ባገር እና በውጭ ጉዳይ ሚኒስተር አባስ አራቅቺ ተወክለዋል። ፓኪስታን በዚህ ጦርነት ውስጥ እንደ ዋና አደራዳሪ በመሆን ትልቅ ሚና የተጫወተች ሲሆን የሀገሪቱ ጠቅላይ ሚኒስትር ሽባዝ ሸሪፍ እና የጦር ኃይል አዛዡ ፊልድ ማርሻል አሲም ሙኒርም ስዊዘርላንድ ተገናኝተዋል። ይህ የሰላም ንግግር ለዓለም ኢኮኖሚና ለቀጠናው ሰላም ትልቅ ተስፋ ቢሆንም የእስራኤልና የሂዝቦላ ውጊያ ግን አሁንም ትልቅ እንቅፋት ሆኗል። እስራኤል ይህንን ውጊያ ከኢራን ጦርነት የተለየ ነው ስትል ትገመግመዋለች። እናንተስ ምን ታስባላችሁ? አሜሪካና ኢራን በ60 ቀናት ውስጥ የመጨረሻ የሰላም ስምምነት ሊፈራረሙ ይችላሉ ወይስ ትራምፕ እንዳሉት ጦርነቱ በድጋሚ ያገረሻል? ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ ማድረግ አትርሱ።